ሁላችሁም እንደምታውቁት የሰው ልጅ መሰረታዊ የሆነው ፓርት ያለው ነፍስ ውስጥ ነው። ይሄ ስጋ ያን ያህል ትልቅ ቫልዩ ያለው አይደለም። በስባሽ ነው፣ ጠፊ ነው። የሰው ልጅ ዋና ፓርቱ ዋና አስፈላጊው ነገር ያለው ነፍስ ላይ ነው። ለዛ ነው ድራሚስቶች ወይም ፊልም የሚሰሩ አክተሮች እንደፈለጉ ሆኖ መተወን ይችላሉ። ዓሊም ሆኖ ሊተውን ይችላል። ነቢይ ሆኖ ሊተውን ይችላል። በጣም አላህን የሚፈራ ሙእሚን ሆኖ ሊተውን ይችላል። ሐቂቃ ማንነቱ ግን ያለው በዚህ በተውኔት ውስጥ ሳይሆን በተግባር ውስጥ ሳይሆን ነፍስ ውስጥ ነው። ፊት ለፊት እየሳቁ በውስጣቸው መጥፎን ነገር ይዘው የሚመጡ ሰዎች ይኖራሉ። በፊት ለፊት እያመሰገኑ በውስጣቸው የሚነቁሩ ሰዎች ሊኖሩ ይችላሉ። ለዛ ነው ይህንን ኪታብ ልንቀራ ያስፈለገን ማለት ነው። ኪታቡ ምንድነው? ተዝኪያ አነፍስ፣ ነፍስን ማጥራት። እቺ ነፍስ ካልጠራች ስጋ እንደፈለገ ቢሆን አዕማል الجوارح ላይ እንደፈለግን ብንሆን ነፍስ ካልጠራ ዋጋ የለውም። ጂሃድ ሄደው እናንተ ያረጋችሁት ጂሃድ ምንም ጥቅም የለውም። አላህን ፈርታችሁ አይደለም ለግላችሁ ነው ጂሃድ ያረጋችሁት ተብለው ብዙ የተመለሱ ጂሃዳቸው ተቀባይነት ያላገኘ ሞተው ጭምር ሞታቸው ተቀባይነት ያላገኘ ብዙ ግለሰቦች አሉ። ሰላት ሰግደው እናንተ የሰገዳችሁት ለአላህ ብላችሁ ሳይሆን እንትና አይቶኝ ያደንቀኛል፣ እንትና አይቶኝ እንዲህ ያደርገኛል በሚል ነው የተባሉም ብዙ አሉ። አላህ ስለ መናፍቃን ሲናገር በሱረቱ ኒሳ ላይ በግልጽ ያስቀምጣል። ወኢዛ ቃሙ ኢለ ሰላህ ቃሙ ኩሳላ፣ ወደ ሰላት የቆሙ እንደሆነ ምን ሆኖ ይቆማሉ አለ አላህ? የተዘናጉ ሆኖ ዩራኡን الناس፣ ሰዎችን ይሉኝታ ይዟቸው ያዩናል በሚል ተልካሻ በሆነ ሁኔታ ይቆማሉ አለ አላህ። ስለዚህ ወንድም እህቶቼ ዛሬ ይህንን ኪታብ ልንቀራ ያስፈለገን ትክክለኛ ማንነታችን ያለው ነፍስ ውስጥ በመሆኑ ይህንን ነፍስ ልናድስ ነው። ሸይኹ የመጽሐፉን ስም 10 ቀዋዒድ ፊ ተዝኪየት ነፍስ ብለው ሰይመውታል። 10 ቃዒዳ መስፈርቶች፣ መርሆች ምን በማድረግ ላይ? ፊ ተዝኪየት ነፍስ፣ ነፍስን በማጥራት ላይ። ነፍስ መጥራት ይገባታል፣ ልትጠራ ይገባል፣ ንጹህ ልትሆን ይገባል። ሐቂቃ ማንነት ነፍስ ውስጥ ነው ያለው። ስለዚህ ይህንን ነፍስ የምናጸራበት 10 ቃዒዳ 10 መስፈርት ብለው በጣም አጠር መጠን ያለና ያማረ መጽሐፍ ሸይኽ አብዱረዛቅ አስፈረውልናል፣ አስቀምጠውልናል። ከዚህ በፊት በነበረው ሴሽን ላይ ይህንን ኪታብ እንደምንቀራና እንደምንማማር ሰፋ አድርጌ አስቀምጬላችሁ ነበረ። ዛሬ የዚህን ኪታብ የመጀመሪያ ገጽ እዚህ ጋር ሙሉ እንትኑን ትመለከቱታላችሁ። ገጽ 5 ላይ ይጀምራል፣ ከሙቀዲማው ማለት ነው። ጀምረን የምንማማር ይሆናል። ቢስሚላሂ الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وخاتم المرسلين نبينا وقدوتنا وقرة أعيننا محمد بن عبد الله الهادي الأمين وعلى آله وأصحابه أجمعين ومن سار على هديهم إلى يوم الدين. أما بعد، شيخ اقتداء بسنة النبي صلى الله عليه وسلم የነብዩ ሱና እንደመከተል ቢስሚላሂ الرحمن الرحيم ብለው ጀምሯል። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው። ይህ አላህ የሚለው ስም በጣም ትልቁ የአላህ ስም ነው። ኢስመል አዕዘም ብለን የምንጠራው የአላህ የዛቱም ስም መጠሪያ ነው። የዛቱ መጠሪያ ነው ማለት አላህን ኒዳእ ስናረግና ስንጠራ የሌሎቹን ባህሪያት በሙሉ የባህሪያት ስሞችን በሙሉ ወደዚህ ነው የምናስጠጋው። አርራህማን አርራሂም ሲባል የማን ስሞች? የአላህ ስሞች። ከአላህ ስሞች መካከል አርራህማንም አርራሂም አልመሊክ አልቁዱስ አሰላም አልሙእሚን አልሙሃይሚን አለ እንላለን።
ከአራህማን ስሞች መካከል ብለን አይደለም አላህን ምን ጠቅሰው ከአላህ ስሞች መካከል ነው ምናቃቸው 99 ስሞች ምን ጠቅሰው ማለት ነው። ስለዚህ ይህ አላህ የሚለው ስም ኢስሙ ዛት የዛቱ መጠሪያ ነው። እንዲሁም ደግሞ ይህ ስም የአላህ ሱብሓነሁ ወተዓላ የተጽኦ ስም ብለን ልንጠራው ምንችለው ነው። የአላህ ሱብሓነሁ ወተዓላ ከእርሱ በቀር ፍጡርም ሆነ ማንኛውም አካል ነቢይ ይሁን መልአክ ማንም የተከበረ ይሁን ሀብታም ይሁን ማንም አካል ያልተጠራበት ስም አላህ የሚለው ስም ነው። ይህ ስም በጥንት ሴሜቲክ ቋንቋ ይናገሩ የነበሩ አካላት ጭምር አላህ የሚጠራበት ስም ነው። ነቢያት የጠሩበት ስም ነው። አላህ እያንዳንዱ ነቢያት አላህ በሚል ስም ጠርተውታል። ይህን ስም ነው የተጠቀሙት። ነቢዩም በዚህ ደረጃ አስተምሯል። ቢስሚላህ በአላህ ስም አይታችኋል። ስም የሚለው የተጠጋው ወደ አላህ ነው። የአላህ ስም ብሎ ማንን ጠቀሰ? አርራህማንና ረሂም። ረህማን ማለት ልክ ስንተረጉሞ በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ እንደሌለ እጅግ በጣም ሩህሩህ እጅግ በጣም አዛኝ የሚለው እኮ ዝም ብሎ የተቀመጠ አይደለም። አርራህማን ሩህሩህ ማለት የአላህ ሱብሓነሁ ወተዓላ ባሊግ የሆነ እዝነቱን ለካፊሩ፣ ለሙስሊሙ፣ ለመጁሱ፣ ለሚያሻርከው፣ ለሚሰድበው፣ ለሚያመሰግነው፣ ለሚቃረነው፣ ለሚያላግጥበት፣ ለሚያከብረው እኩል የሚሰጠው እዝነቱ ረህማን ብለን ጠርተውናል። ረህማን ስንል እኩል ለሁሉም የሚሰጠው እዝነቱ ማለት ነው። የአላህ እዝነት ባይኖር እንደምታውቁት በዚህ በወንጀላችን ብዛት ምግብ መብላት፣ መጠጥ መጠጣት ይቻለን ነበር። ዱንያ ላይ መኖር ይቻለን ነበር። በመቅሰፍት አንጠፋም ነበር። እንጠፋለን የአላህ እዝነት ባይኖር፣ የአላህ ችሮታ ባይኖር። ግን አላህ በችሮታው አኑሮናል። ይሄ ረህማንነቱ ብለን እንጠራዋለን። ካፊሮችን ማብላቱ፣ መጁሶችን፣ ሙሽሪኮችን፣ አላህ ላይ የሚያመፁ አካላትን ማብላቱ የአላህ ሱብሓነሁ ወተዓላ ረህማንነት ነው። ረሂምነቱ ግን ስፔሲፊክ የሆነ እዝነት ነው፣ ለሙእሚኖች ብቻ አላህ የሰጠ። እነዛ በእርሱ መንገድ ዱንያ ላይ ኖረው ተዓቅበው ከተለያዩ ነገራቶች ተዓቅበው የኖሩ አካላትን ነገ በቂያም ቀን የሚያዝንላቸው እዝነት ምን ብለን እንጠራዋለን? ረሂምነት ብለን እንጠራዋለን ማለት ነው። እነዚህ ስሞች እብን ከሲር ረሒመሁላሁ ተዓላ በተፍሲራቸው ላይ ሁማ ኢስማኒ ረቂቀታኒ አሐዱሁማ አረቁ ሚነል አኸር ይላሉ። እነዚህ በጣም የረቀቁ ስሞች ናቸው፣ አንዱ ከአንዱ የረቀቀ ነው ይላል። ከዛ እኔ ያልኩትን ማዕና ያስቀምጣሉ ማለት ነው። አልሐምዱሊላሂ ረቢል ዓለሚን በአላህ ሱብሓነሁ ወተዓላ ስም ብለን ከጀመርን በኋላ ምስጋና ለአላህ ይገባዋል። ሐምድ ምስጋና። ይሄ ምስጋና ግን ልክ እንደሌላችሁ የምስጋና አይነቶች አይደለም። እሺ፣ ይህ ምስጋና እንደሌሎቹ የምስጋና አይነቶች አይደለም። ምክንያቱም ምስጋና ለሚለው የምንጠቀመው ቀጥተኛ የሆነ አረብኛ አለ፣ ሹክር ብለን የምንጠራው ማለት ነው። አሽኩሩክ ትላለህ፣ አመሰግናለሁ ጌታዬ ሆይ ይህንን ስላረክልኝ አመሰግናለሁ፣ ይህንን አርግልኝ፣ ይህንን ደግሞ ስላረክ አመሰግናለሁ። ሹክር ይባላል። አንድ ግለሰብ ለእናንተ የሆነ ነገር ሲያደርግላችሁ ምን ትላላችሁ? ሹክር አሽኩሩክ ትሉታላችሁ፣ አመሰግናለሁ ማለት። ሐምድ ግን ከዚህች ትለያለች ትንሽ። ሐምድ ማለት አላህ ሱብሓነሁ ወተዓላ የዓለማት ጌታ ስለሆንክ ብቻ አረክልኝም አላረክልኝም፣ ሰጠኸኝም አልሰጠኸኝም፣ አስደሰትከኝም አላስደሰትከኝም ምስጋና ይገባሃል። ለኒዕማ አይደለም። ኒዕማ ካለ ሹክር ነው። ኒዕማ መጥቶ ለዛ ኒዕማ የምታመሰግኑት ምስጋና ሹክር ተብሎ ይጠራል። አላህ ራሱ ብሏላ የሆነ ነገር ከሰጠዋችሁ በኋላ ሹክር ካደረጋችሁ ጨምረላችኋለሁ ብሏል። በቃ ያመሰገነ አካል ስለተሰጠህ ነገር ምስጋና ነው። ሐምድ ግን ማለት ስለተሰጠህ አይደለም፣ ውለታ ስለተዋለልህ አይደለም፣ ለእያንዳንዱ ነገር የምታመሰግነው ነው። አልሐምዱሊላህ ዐላ ኩሊ ሐል። በእያንዳንዱ ሁኔታ ለአላህ ምስጋና ይገባ። ማየት አልችልም አይደለም፣ አይኔ አይሰራም፣ አይን እውር ሆኛለሁ፣ አልሐምዱሊላህ። ጆሮዬ መስማት አይችልም፣ አልሐምዱሊላህ። እንዴ ላኖረኝ ጌታ፣ ጆሮም አይንም አይስጠኝ ላኖረኝ ጌታ። እጅ ማንቀሳቀስ ከብዶናል፣ አልሐምዱሊላህ። እንዴ
ስንቱ መተንፈሻ ከብዶት የለ እንዴ? መተንፈስ የሚተነፈስበት ነገር አጥቶ የለ? አልሐምዱሊላህ። መራመድ አቅቶኛል፣ አልሐምዱሊላህ። እንደው ይህንን ራሱ እስትንፋስ ማን አየብ? መተንፈስ ከብዶት የሚኖርስ የለም? ቤተሰብ ሲሞት አልሐምዱሊላህ። ምንም አይነት ኢንሲደንት እዚህ ዱንያ ላይ ሲከሰት አልሐምዱሊላህ ማለት አለብን። ለአላህ ምስጋና ይገባው። እንጂ ለአላህ ምስጋና ያልተገባ ለማን ሊገባ ነው? ያ ጀማዓ ለአላህ ምስጋና ይገባው። ኃያል ጌታ ለሆነው ማለት ነው። የሁሉ ፈጣሪ የሁሉ አስገኝ ለሆነው ለአላህ ምስጋና ይገባው ማለት አለብን። ይሄ አላህ ማን ነው ሲል ረብል ዓለሚን አለ። የዓለማት ጌታ ነው አለ። የዓለማት ጌታ ረብ በአንቀጽ የተቀመጠው ረብ በሚል ነው። ረብ ማለት ይሄ ተራ የሆነ ጌትነት አይደለም። ተራ የሆነ ጌትነት መንገድ ላይ ስትሄዱ የኔ ጌታ ምናምን ይላሉ እናቶች። ያንን ጌትነት አይደለም የተፈለገበት። በመሰረታዊነት 4 ነገራቶችን ያቀፈ መሆን መቻል አለበት ጌታ ረብ የሚለውን ቃል ለማስቀመጥ ማለት ነው። አንደኛ ረብ ለመባል ማሊክ መሆን መቻል አለበት። ንጉስ መሆን፣ ባለቤት መሆን መቻል አለበት። ንጉስ መሆን መቻል አለበት። ሁለተኛ አንድ አካል ረብ ለመባል ኻሊቅ መሆን አለበት። ፈጣሪ መሆን፣ ያስገኘ መሆን መቻል አለበት። ሶስተኛ አንድ አካል ረብ ብለን ልንጠራው ሙደቢር መሆን መቻል አለበት። ነገራትን የሚያሰናብር መሆን መቻል አለበት። የሚነጋው የሚመሻው በእርሱ ፍቃድ ነው። የሆነ ነገር የሚከሰተው አየር የሚመጣው ዝናብ የሚመጣው በእርሱ ፍቃድ መሆን መቻል አለበት። ሙደቢር ነው። ሶስተኛ ረብ ማለት። አራተኛ ሙረቢ መሆን መቻል አለበት። የሚያሳድግ የሚንከባከበን ማለት። ተንከባክቦ የሚያሳድግ አላህ ነው። ከአላህ በቀር ማንም አይደለም። ከአላህ በቀር ተንከባክቦ ያሳደገን ማንም የለም። እናት አባት ሰበብያ ናቸው እነሱ። ያሳደገን ሐቂቃ የሆነ እድገትን እንድናርግ ያደረገን አላህ ነው። ይሄ ምን ይባላል? የረብነቱን አላህ አጠቃላይ ኮንፈርም የሚያደርጉት እነዚህ 4 ነገራቶች ናቸው። ወሰላቱ ሰላትም ይሁን፣ ወሰላም ሰላምም ይሁን። ሰላት ከኛ ከሰዎች ዘንድ ሲሆን ምን ይሆናል? ዱዓ ነው። ከአላህ ዘንድ ሲሆን ሰናእ ነው። ከመላእክቶች ዘንድ ደግሞ ሲሆን ኢስቲግፋር ነው። ሰላት ምን አልኳችሁ? ከኛ ዘንድ ሲሆን ዱዓ፣ ከመላእክት ዘንድ ሲሆን ኢስቲግፋር፣ ከአላህ ስብሓነሁ ወተዓላ ዘንድ ደግሞ ሲሆን ሰናእ፣ የአላህ ውዳሴ ማለት ነው። ውዴታ ማላቅ ውዳሴ ማለት። ለዛ ነው ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል አላህ። አላህና መላእክቱ ለአላህ ምንድን ነው? ሰናእ። ለመላእክቱ ምንድን ነው? ኢስቲግፋር። ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ደግሞ ሲለኛ ደግሞ ምንድን ነው? ዱዓ ማለት ነው። ስለዚህ ወሰላቱ ወሰላም ሰላምም ይሁን ዐላ አሽረፊል አንቢያ አሽረፍ ከሆኑት ልቀት ከሚገባቸው ነቢያት ወኻተሚል ሙርሰሊን የነቢያት ደግሞ መደምደሚያ የሆኑት። ይሄ ታዕቢር ቢሲፋ ይባላል። በሲፋ በባህሪ መግለጥ። መጀመሪያ አልሰማች ድምጻቸው ስማቸውን ማሰማ አልጠራቸውም፣ ገና ማናቸው አናቅም። ባህሪያቸውን ግን ነግሮን ማን እንደሆኑ እንድንገነዘብ አድርጎናል። አሽረፍ ናቸዋል። የነቢያት በሙሉ ልሂቅ ናቸዋል። ትልቅ ቦታ የተሰጣቸው ናቸዋል። ሰይድ ናቸው። ሰይድ ወለድ እብነ አደም ወላ ፈኽር ብለው እንዳስቀመጡት ራሳቸው ማለት ነው። ወኻተሚል ሙርሰሊን ናቸዋል። የነቢያት መደምደሚያ ናቸው። መጨረሻ ማሳረጊያ አስተምሮታቸውን የቋጩ ናቸው፣ ያሳረጉ ናቸው። ነቢይና የኛም ነቢይ ናቸዋል። ወደኛ አስጠጋ። ደግሞ አሁን የነቢያት መደምደሚያ ናቸው። ከነቢያት በላይ ናቸው። የኛ ደግሞ ነቢይ ናቸው በስፔሲፊክ በሆነ ሁኔታ። ወቁድወቲና ነቢይ ብቻ አይደሉም። ሰዎች እንደመሆናችን ሮል ሞዴል እንፈልጋለን። ሮል ሞዴላችን ናቸው። የምንመራው በሳቸው ነው። ተግባራቸውን አይተን የእነርሱን ተግባር እንፈጽማለን። ተግባራቸውን ከተግባራችን ከሳቸው ነው የምንወስደው። አላህ ሱብሓነሁ ወተዓላ ሰው ልጅ ቁድዋ ባያስፈልገው መመሪያ ባያስፈልገው ኖሮ ዝም ብሎ በመመሪያ ብቻ ዝም ብሎ መኖር የሚችል የሚመራው አካል የሚያየው አካል ሞዴል ባያስፈልገው ኖሮ ቁርአንን ሲምፕሊ አላህ አውርዶ ወይ ደግሞ ሰማይ ላይ ዘርግቶ አንብቡና ተረዱ ፈጽሙ ሊለን ይችል ነበር። ግን ሮል ሞዴል እንፈልጋለን። ፈጽሞ የሚያሳዩ ይፈልጋል የሰው ልጅ። ለዛ ነው ቁድዋ ናቸው። በቃ እኛ ኮቴ በኮቴ እርሳቸውን እግር
የምንከተልን ወቁረቲ አዕዩኒና የአይናችን ማረፊያ ናቸው። ስማቸው ሲጠራ እንደሰታለን፣ ሲዘከሩ ስለነሱ ሲነሳ ደስ ይለናል። በቃ የአይናችን ማረፊያ ናቸው። እነርሳቸውን ማየት እንመኛለን በዱንያ በአኺራ። አላህ ወይ እሳቸውን አሳየን። ዱዓችን በመናማችን እርሷቸውን አሳየን፣ አነጋ አኺራ እሳቸውን አሳየን። የአይናችን ማረፊያ ስለሆኑ በጣም ከልብ ስለምንወዳቸው ከነፍሳችን ስላስበለጠን ስለምንወዳቸው ማለት ነው። እሳቸው ለኛ ብለው ብዙ ነገራትን አድርገዋል። ሲራቸውን ስንቀራ ዋት እንላለን። በዚህ ደረጃ እናት አባቴ እንኳን ይወዱኛል፣ ለኔ እንደዚህ ያስባሉ፣ እንዲሆናሉ። ሐዲስን ስታገላብጥ እኚህ ግለሰብ በቃ የሆነ ነገርማ መኖር አለበት። በምን ያህል ምንድነው የሰው ልጅን እኛን ገና ያላዩንን በዚህ ያህል ደረጃ መወደዳቸው ተላለህ ማለት ነው። ለዛ ነው የአይናችን ማረፊያ ናቸው። ማን ናቸው? ሙሐመድ ኢብኑ አብድላህ የአብደላህ ልጅ የሆኑት ሙሐመድ። ሱብሃንአላህ ሙሐመድ ናቸው ስማቸው በራሱ። በጣም ከثرة المحامد አላቸው፣ የሚመሰገኑ ናቸው። በቃ በሁሉ ነገራቸው በባህሪያቸው ታመሰግናቸዋል። በቁመናቸው ይመሰገናሉ፣ በመልካቸው ይመሰገናሉ፣ በተግባራቸው ይመሰገናሉ። አልሃዲል አሚን መሪ ናቸው። ደግሞ ቀጥተኛውን መንገድ የሚያሳዩ ናቸው። ወኢነከ ለተህዲ ኢላ ሲራጥ ሙስተቂም ወደ ቀጥተኛው መንገድ ትመራለህ ይላቸው አላህ ሱብሓነሁ ወተዓላ። የሚመሩ ናቸው ወደ ቀጥተኛው መንገድ። አልአሚን ተአማኝ የሆኑ ነቢይ። ተአማኝነት በብር በምናምን እኮ አይደለም። ዳዕዋን ይዘው 23 ዓመት ውስጥ በገፈት በመሳሰሉት ነገር ስቲክ አድርጎ ቆይቷል። 23 ዓመት ያ ጀማ ወለም ዘለም ሳይሉ ወደዚህ ወደዛ ሳይሉ ትግላቸውን ሳያቀዘቅዘው በግልጽ ይህንን ዳዕዋህን አቁመህ እኛ መፈልገውን ነገር እንስጥህ ሲሏቸው ኖ የፈለካችሁትን ነገር ብትሰጡኝ ከሴት ከዱንያ ከንግስና ታመሜም ከሆነ ልታሳክሙኝ እናሳክምህ ብለው ቃል ሲገቡ ጨረስ ካሉት አሁንም ጨረስ ካሉት ሁለተኛ ጨረስ ካሉት ሶስተኛ ከዛ ሱረቱል ፉሲለት እና ያነበቡለት ከቁጥር 1 እስከ 13 ድረስ ፈኢን አዕረዱ ብለው ዘጉለት። ይሄን ሁሉ ነግረ እምቢኝ ካሉ አስጠንቅቃቸው። ሳይቃ አለ ከዚህ በፊት የነበሩ ሰዎች ላይ ደረሰ መቅሰፍት እንዳይደርስባቸው ላስጠንቅቃቸዋል አላህ። ታማኝ ነበሩ በቃ ለዳዕዋ ለላ ኢላሃ ኢላላህ መንገር ማለት ነው። ሃዲም ነበሩ፣ መሪ ነበሩ። ወዓላ አሊሂ እንዲሁም ደግሞ በቤተሰቦቻቸው ላይ አል የሚለው በቁርአን አስተምሮ እንዳትሳሳቱ ተራ የሆነ ቤተሰብ ዝምድናን የስጋ ዝምድናን ለማለት አይደለም። አል ማለት የስጋ ዝምድናን ይዞ የሳቸውን በሳቸው መንገድ ማመን የቻለ አካል ነው አል ተብሎ የሚጠራው። አላህ ለነብዩላህ ኑህ ምንድነው ያላቸው? ኢነሁ ለይሰ ሚን አህሊክ ጌታዬ ሆይ አሉ መቅሰፍት ይመጣል። ከዛ መቅሰፍት ላይ ያንተን ቤተሰቦች እናድናቸዋለን አለ አላህ። ሲያዩ ልጃቸው በዛ መቅሰፍት እንትን ምክንያት ተጠቀ፣ ወደ አላህ ተጣሩ። አረ ልጄን አሉ ጌታዬ ለይሰ ሚን አህሊክ ኢነሁ ዐመሉን ገይሩ ሷሊህ አለ። ከልጅህ እሱ ከቤተሰብ አይደለም፣ ያንተ ቤተሰብ አይደለም። አይታችኋል? እና ቤተሰብ ማለት ምን ማለት ነው? አድኺሉ አለ ፊርዓውን አሸደል ዐዛብ ሲል የፊርዓውንን ቤተሰብ ነገ የቂያማ ቀን አሸደል ዐዛብ ውስጥ አደገኛው እሳት ውስጥ ቅጣት ውስጥ ክተታቸው ይባላል። ክተታቸው የተባለው ያ ቅጣት እና አሲያን ነው እንደሚጨምረው። እነሱማ አላህ ሱብሓነሁ ወተዓላ ሱረቱ ተሕሪም ላይ እኮ በግልጽ እኮ ለምእመናን ምሳሌ አርጓት ጠቅሷታል። ለለዚነ አመኑ ብሎ አላህ ሱብሓነሁ ወተዓላ ማለት ነው። እምራአተ አላህ ሱብሓነሁ ወተዓላ ለነዛ ላመኑ ሰዎች እምራአተ ፊርዓውን إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعملي ونجني من القوم الظالمين ምሳሌ አርጎ አስቀምጧታል። ግን ቤተሰብ ሲል እዛ ጋር ቃሩንና እና ሃማን ይገባሉ። የስጋ ዝምድና አይደለም፣ የስጋ ዝምድና ብቻ አይደለም፣ የአቂዳ ዝምድና አቂዳ ራሱ አለ ያስብልሃል፣ ቤተሰብ ያስብልሃል ነው። አብዱል ሙጥ ያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጎት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና አቡ ለሃብን ተመልከቱ። ከነብዩ ጋር ቅርብ ዝምድና አላቸው።
አይደለም እንዴ? አብዱል ሙጠሊብ ወገይሪሂም ከነብዩ ጋር እኮ ቅርብ ዝምድና አላቸው። እና ቅርብ ዝምድና ስላላቸው እነርሱ ላይ ነው ሰላትና ሰላም እያወረድን ያለ ነው? ኖ ያመኑ መሆን መቻል አለባቸው ማለት ነው። ወሷህቢሂ እንዲሁም ሰሐቦች ጉረል መያሚን የሆኑ በጣም ምድር ላይ ከታዩ ህዝቦች በሙሉ አላህ ተና አርጎ ጠቅልሎ ተና ያደረገው እነሱን ነው። ከዛ ወለዚነ ተበዑሁም ቢኢሕሳን አለ። ከነርሱ በኋላ እነርሱን የተከተሉ ከሆኑ ብቻ ቀጣይ ታቢዒዮችን አላህ ጀነራሊ ጀግኖች ምናምን ብለው እንትን አላላቸውም። እነሱን በጥሩ መንገድ የተከተሉ ከሆኑ እነሱም ተወድሰዋል። ሰሐቦችን ግን ጠቅልሎ ጁለ ሰሐባ አላህ ቁርአን ላይ ያወድሳቸዋል። የተወደሱ ነበሩ ማለት ነው። አጅማዒን ሁሉም እዚህ ከፍ ዝቅ የምናደርገው የለም፣ መርጠን የምናነሳው የለም። ሁሉም ምርጥ ነበሩ። ወመን ሳረ ዐላ ሀዲይሂም ኢላ የውም ዲን አማ በዕድ እስከ ቅያመ ሰዓ ድረስ እስከ መጨረሻው ድረስ በእነርሱ መንገድ የሄደ አካል በእነርሱም ላይ ሰላትም ሰላምም ይሁን። እታችኋል ቁርአኑ ነው እንደዚህ የሚያስተምረው። አማ በዕድ ፈነፍሱ ለቲ በይነ ጀንበይ ልኢንሳን አምሩሃ ዐዚም በሰው ልጅ ውስጥ የምትገኘው ኮር ፖይንት የሆነችዋ ነፍስ አምሩሃ ዐዚም ጉዳዩ በጣም የገዘፈ ነው። ወሻእኑሃ ከቢር የእርሷ አጠቃላይ በእርሷ ዙሪያ ያሉ ዙሪያዋ ተለቅ ያለ ነው። ሁለቱም የአንድ ነገር አግዝፎ የማሳየት አተልቆ የማሳየት የአገላለጽ ጥበቦች ናቸው። ፈቀድ አቅሰመ አላሁ ዐዘ ወጀል ቢዐደድ ሚን መኽሉቃቲሂ ልኪባር አላህ ስብሓነሁ ወተዓላ ከእርሱ ከሆኑ ፍጡራኖች መካከል በጣም ግዙፍ በሆኑ ፍጡራኖች ምሏል አለ። አንድ አይደለም፣ ሁለት አይደለም፣ ቢዐደድ ብዙ በሆኑ በምን አለ አዳለቲ ዐላ ዐظመቲሂ እነዚህ ሁሉ ግን ፍጡራን የምናደንቃቸው የአላህ ስብሓነሁ ወተዓላ በቃ መደነቅ የሚገባው አላህ ነው የሰራው እርሱ ስለሆነ የእርሱን ልህቀት የሚያሳዩ ናቸው። ፊ ሱረት ሸምስ በሱረቱ ሸምስ ላይ አለ ዐለ ነፍሲ ልሙፍሊሐ ወገይሪ ልሙፍሊሐ ድህነትን በምታገኝ ነፍስና ድህነትን በማታገኝ ነፍስ አላህ ምሏል በግልጽ። ምን በምታገኝ ድህነትን በምታገኝ ፈላህ በምታገኝ ነፃ በምታገኝ ነፍስና ወይም ነፃ በምትወጣ ነፍስና ነፃ በማትወጣ ነፍስ አላህ ምሏል። ፈቃለ ተዓላ አላህ እንዲህ አለ። እንግዲህ ይህ የሸይኹ አገላለጽ በጣም አጂብ ልንላቸው ከሚገቡ የቁርአንን እንትን በምን አይነት መንገድ እንዳስቀመጡት የምናይበት ነው። ይሄ አጠቃላይ የሼኹ ንግግር ማለት ነው። አላህ በነፍስ ምሏል ነው ሲምል ግን አጠቃላይ በሆኑ ፍጥረታቶች ማለና እነዛን ሁሉ የማለበት ዋና ኮር ፖይንቱ ዓላማው የትኛዋ ነፍስ ትድናለች የትኛዋስ ነፍስ አትድን የሚለውን ለማሳየት ነው አሉ። አላህ እንዲህ አለ ወሸምሲ ወዱሓሃ በፀሐይ እና በብርሃኗ ምላለዋል። ትልቅ ፍጥረት ናት አይደለም ፀሐይ፣ በእርሷም በብርሃኗ ምላለዋል። ቀን ላይ ያለምንም ማብራት መኖር ትችላለህ የትም ቦታ ብርሃኗ ስላለ። ወልቀመሪ ኢዛ ተላሃ አለ በጨረቃም ምላለዋል አላህ በተከተላት ጊዜ አለ። ጨረቃም ትልቅ ፍጥረት ነው አይደለም፣ በጣም ትልቅ ፍጥረት ነው። ወነሃሪ ኢዛ ጀላሃ በቀኑ ወይም በፀሐዩ አጠቃላይ ማለት ነው በገለጻት ጊዜ ምላለዋል። ፀሐይ ገልጻት አይደለ ቀንን፣ ያን በገለጸባት ጊዜ ታይሟን እምላለዋል። ወለይሊ ኢዛ የግሻሃ በሌሊትም በሸፈናት ጊዜም እምላለዋል። ጨረቃውና ፀሐዩ ላይ ነው አሁንም የቁርአኑ አገላለጽ ተመልከቱት። ወሰማኢ ወማ በናሃ በሰማይም በገነባባትም ጌታ እምላለዋል አላህ ሱብሓነሁ አጠቃላይ በግንባቷ አጠቃላይ በሁኔታዋ ማለት ነው። ወልአርض ወማ ጠሐሃ በምድሪቱም በዘረጋትም እምላለሁ አለ። ዘርጊው አላህ ነው በራሱ እየማለ ነው። ምን አይነት በሆኑ ነገራቶች እየማለ እንደሆነ ተመልከቱ። ወነፍሲን ወማ ሰዋሃ በነፍስም እምላለሁ አለ ባስተካከላትም አለ። ነፍስ ተስተካክላ ነው የምመጣው እኛ ጋር አማና ሆና ስትመጣ መጀመሪያ ተስተካክላ ነው። የአላህን አንድነት ታውቃለች፣ ሽርክ መጥፎ እንደሆነ ታውቃለች፣
ንጹህ ነን። በቃ ስንወለድ ንጹህ ነን። እስቲ ተወልዶ ዘረኝነትን የሚያውቃል? ይሄ ዘር ኦሮሞ፣ አማራ፣ እንትና ምናምን ገለመሌ መጥፎ ነው የሚለውን የሚያውቃል? አንድ የለም። ኢንፎርሜሽን ነው የሚያበላሸው። ልክ ይመጡና አንተ ጋር ኦኬ እንትና ይባል ዘር እኮ እንዲህ ናቸው ምናምን ሲባል ጥላቻ ያድራል። በዛ ጥላቻ ያርጋል፣ ዘረኛ ሆኖ ይገዳደላል። ሲወለድ ግን አላህ አስተካክሎ ነው ማንንም ሰው የፈጠረው። ዘረኛ ሆኖ የሚፈጠር የለም። ሰው ጠል ሆኖ የሚፈጠር የለም። ደፋሪ ሆኖ የሚፈጠር የለም። ተሳዳቢ ሆኖ የሚፈጠር የለም። ከሃዲም ሆኖ የሚፈጠር የለም። በተመሳሳይ ደረጃ ሲፈጠር አላህ አንድ ነው፣ ከእርሱ በቀር ማንም የለም፣ ኃያል ጌታ፣ የሁሉ ፈጣሪ፣ የሁሉ አስገኝ እርሱ ነው የሚለው አለ። ኢንፎርሜሽን ነው የሚያበላሸው። ከዛ በኋላ አላህ ምን አለ? አመፃዋንም ፍርሃቷንም ባሳወቀባት አምላክ እምላለሁ አለ። ፈአልሃማሃ ፉጁራሃ ወተቅዋሃ፣ ፉጁሩንም አሳውቆታል። ይሄ አመፃ ነው፣ ይሄ ደግሞ ከተቅዋ ነው፣ አላህን ከመፍራት ነው የሚመደበው። የፈለጋችሁትን ሁኑ ብሎ አስቀምጧል። ከዛ ግን ግልጽ የሆነ ነገር አስቀመጠ ማለት ነው። ቀድ አፍለሐ መን ዘካሃ፣ ከኃጢአት ያጠራት ሰው ፍላጎቱን በእርግጥ አገኛል። የኛ ዛሬ ይሄ የኪታብ ዋና ዓላማ ይህችን ነፍስ ከኃጢአት እንዴት አድርገን ልናጠራት እንችላለን። ወቀድ ኻበ መን ደሳሃ፣ በኃጢአት የሸፈናት ሰው በእውነቱ ያ አካል ያፈራ አካል ነው አለ። ኻብ የከሰረ አካል ነው ነገ የቂያማ ቀን። አይታችኋል? ይሄ ሁሉ መሃል ላይ ነበረው ሁለት ህዝቦች ላይ ነው። ነፍሳቸውን ተዝኪያ በማድረግ አንደኛ ነፍሳቸውን ምን ያደረጉ ወደ ፈላህ የወሰዱ ተዝኪያ ያደረጉ ያጠሩ፣ ሁለተኛ ተድሲያ ያደረጉ የሸፈኑ ነፍሳቸውን ያበላሹ ያቆሸሹ። ቀውሉሁ ዐዘ ወጀል ቀድ አፍለሐ መን ዘካሃ የሚለው የቁርአን አንቀጽ አሉ አስሉ ዘካ፣ ይህ ዘካህ ብሎ ማጥራት ተብሎ የተቀመጠው ነገር ሂየ ዚያደቱ ፊል ኸይር ነገር አብዝቶ መጨመር ነዋል። ወልሙራዱ ቢልአየቲ ሁና አነ መን ሰዓ ፊ ተዝኪየቲ ነፍሲሂ ወኢስላሒሃ ወሱሙዊሃ ቢልእስትክታሪ ሚነ ጣዓት ወልኸይራት ወልኢብትዓድ ዐን ሽሩር ወሰይአት ተሐቀቀት ፈላሑሁ። እዚህ የቁርአን አንቀጽ ላይ የተፈለገዋል አነ መን ሰዓ ፊ ተዝኪየቲ ነፍሲሂ፣ ነፍሱን ለማጥራት የተሯሯጠ አካል፣ ወኢስላሒሃ ለማስተካከልም የሞከረ አካል፣ ወሱሙዊሃ እንድፋፋ ያደረገ አካል። መፋፋት ታውቃላችሁ አይደል? ለዛ ያደረገ አካል በምን ቢልእስትክታር ሚነ ጣዓት፣ አላህ ያዘዘን ነገር ጣዓ ተብሎ የተጠራን ነገር በሙሉ በመተግበር ሰላት ስገድ፣ እሺ፣ ጾም ጾም፣ እሺ፣ እንደዚህ አድርግ፣ እሺ፣ አላህ ያዘዘውን ነገር በሙሉ በማድረግ ወልኸይራት ደግ ጥሩ የሆነ ነገር በሙሉ ያደረጋል። በዚህ ብቻም ደግሞ አይቆምም። ወልኢብትዓድ ዐን ሽሩር ወሰይአት፣ ሸር የተባለ ሰይአህ የተባለ ወንጀል የተባለም ነገር የራቀ አካል ተሐቀቀ ፈላሑሁ፣ ተሐቀቀ በእርግጥ ግቡን መጥቷል፣ ተሳክቷል። ምን ፈላሑ ነፃ መውጣቱ ማለት ነው፣ የጀነት ይሆናል ማለት ነው። ሱብሓነላህ። ወቀውሉሁ ዐዘ ወጀል ወቀድ ኻበ መን ደሳሃ፣ አላህ ምን ብሏል? ቀድ ኻበ መን ደሳሃ ብሏል። የሸፈናት አካል በእርግጥ ከስሯል ብሏል። ወአስሉ ተድሲያ፣ ይሄ መሸፈን የሚባለው ነገር ሁወል ኢኽፋ መደበቅ ነው አሉ። ፈልዓሲ በዳይ የሆነ አካል፣ አመፀኛ የሆነ አካል ቀድ አኽፋ ነፍሰሁል ከሪማ ቢፊዕሊል አታም፣ የተከበረች የሆነች ነፍስ አላህ የፈጠረለት የሆነውን ነፍስ ወንጀል በመስራት ደብቋታል። ወጠመረሃ ቢዘራኢል፣ ይሄ ኸሳኢስ የሆኑ ነገራቶች፣ ኸሳኢስ ብለን የምንጠራቸው የከሰሩ ነገራቶች፣ የማይረቡ ነገር በነዛ ምን ብሏታል? ጭፍግግ አድርጎ ይዟታል አሉ። ወቀመዐሃ ወአህለከሃ ቢፊዕሊል ዑዩብ፣ እርሷንም ምን አርጋት? ቀበራት፣ አጠፋት፣ አዋረዳት። ቢፊዕሊል ዑዩብ፣ አይብ የሆነ ነገር ነውር የሆነ ነገር በመስራት ወንጀላዎችን ሚዲያ ላይ የሚጨፍር ምናምን በጣም ወንጀል አሳፋሪ የሆነ ነገር ወጥቶ የሚጨፍር ወንድ ታገኛላችሁ፣ ወጣ የምትጨፍር ሴት ታገኛ። አሳፋሪ እኮ ነው በማህበረሰባችንም ዘንድ እንኳን ምን አይነት ነገር ነው? ምን አይነት ስዳደግ ነው አይባላል። ያንን በመስራት ይሄንን ነፍሱን በቃ ይሄ ረዛኢል በሆኑ ነገራቶች የሚያዋርዳት አካላት
ከዛ ምን አለ ሐታ صارت نفسا دنيئة ይህንን በማድረጉ ምክንያት እቺ ነፍስ ምን ትሆናለች አለ ደኒአ ትሆናለች አለ የሆነች የሚደብር ማለት ነው በቃ የሆነ አላ የሚደብር የሚሸት የሆነ የምትጸየፉት ነገር በዚህ ደረጃ ልትጠቅሱት ትችላላችሁ وضيعة منحطة واستحقت بذلك الخيبة والخسران ይከሰረች የወረደች የተጣለች ነገር በመሆኗ በዚህ ዙሪያ ምን አስፈልጋታሉ ወይም ምን ይገባታል እንዲህ ከሆነች አሉ ኸይባ በቃ ሐሳ እንትን ውስጥ ይገባል በቃ እንትን ውስጥ ወይኔ ምናምን ማለት ውስጥ እንገባለን ኻስ ወልኹስራን ኪሳራ ውስጥ እንገባለን ወልዒያዙ ቢላህ አላህ ከርዚ ይጠብቀንና አላህ ነፍሳችንን ከመእመናን ነፍስ አላህ ያድርገውና ማለት فالنفوس ነፍሶች الشريفة فالنفس الشريفة أي النفوس الشريفة يتكبر يهون نفسك لا ترضى من الأشياء إلا بأعلاها يتكبرش كونك متفلقو ترون بقون مرتون نقرن وأفضلها عندهم دمو كنقرات بمولي تشعلون نقرن متفلقو وأحمدها عاقبة مجرشو فاينال كونكليوجنو ጥሩ የሆነ መሆን መቻል አለበት የሚያስመሰግን መጥፎ ነገር ላይ አትገባም ነው የወረደ ነገር ላይ አትገባም የወረደ ሰው ነው የወረደ ነገር ላይ የሚገባ አይደለም ወንፉስ አደኒአ ይሄ ግን በጣም የወረደ አስጠሊታ የሆነ የከሰረ ቀፋፍ የሆነ ነፍስ ምንድነው አለ ተሑሙ ሐውለ ደናአት ቆሻሻ የሆኑ ነገራቶች ላይ ነው ትኩረት የሚያደርጉት ቆሻሻ የሆነ ማለት وتقع عليها كما يقع الذباب على الأقذار ዝንብ መጥፎ ነገር ላይ እንደሚወርቀው እርሷም እዛ ላይ ትወርቃለች ምሳሌ አድርገን እንውሰድ ዝንብና ንብን ንብ የተከበረ ቦታ ትውላለች የሚያምሩ አበባዎች ጋር ሄዳ ንክተን የሚያምሩ አበባ ጋር ሄዳ ትቀስማለች ፍሬዋ ምንድነው የሚያምር የሚያስመሰግን ነው ማር ነው የምታወጣው በነጩ በምኑ እየተባለ የንባር እየተባለ የሚያስመሰግን ነገር ነው ለመድኃኒትነት ለብዙ ነገር ዝንብ የምትለው የት ነው ቆሻሻ ነገር ላይ ፋይናሊ ምንድናት የቆሻሻ መገለጫ ናት ዝንብ በዛ ነው ዝንብ ሲበዛ በቃ ቆሻሻው መጣበቅ ነፍስም እንዲህ ነው አሉ ሼኹ ሸሪፋ ከሆነች ደኒአ ካልሆነች የተከበረች ነፍስ ከሆነች የምትለው ቦታ ጥሩ ነው ፋይናሏ ጥሩ የሚያስመሰግን ነው መጥፎ ቦታ ደግሞ የምትል ከሆነች ደኒአ ከሆነች የምትሉበት ቦታ መጥፎ ነው ፋይናሏ መጥፎ ነው አሉ فالنفوس الشريفة العالية لا ترضى بالظلم ለምሳሌ ጥሩ በጎ የሆነ ነፍስ በደልን አይወድም ሰውን አይበደልም ولا بالفواحش ፋሒሻ የሆኑ ነገራቶች አጸያፊ ከሆኑ ነገራቶች በሙሉ የራቁ ናቸው ولا بالسرقة ሌብነት ላይ አታገኛትም ሸሪፍ የሆነች ነፍስ ባራኒ ተሳቀቂ ብኖር ይሻለኝ በበላውን ባጣ ምንም ባረጋ አልহামዱሊላህ በቃ ባለኝ ነገር ከመጣ ይሁን ነገር ዳቦይን ቀመሽ ይኖራል ካልሆነ خلاص ችግር የለውም እምትልናት ነው والخيانة አትክድም ክህደትም የለባትም እነዚህ ሁሉ የሰዎች ላይ ያለ በጣም አደገኛ ነው የሆነ ነገር ነው አስተውላችሁ ከሆነ መስረቅ ይሄ መጥፎ ሰውን መበደል ሰውን መካር ምናምን ከዚህ ሁሉ የጠራሽ ናት لأنها أكبر من ذلك ከዚህ የላቀሽ ናታ ይሄ ከሰረሽ ምናምን የወረደች አይደለችም ለከፍ ብላ መበርናት ነው እዚህ የወረደ ነገር ላይ የምታገኛት አይደለችም ወአጀል ከዚህም በጣም እንትን ያለሽ ነገር ናት ገብቷችኋል ግን ሸሪፍ እንደሆነችው ደግሞ ሙሂና የሆነች ደግሞ አለች እሷ ሳለ አልሐቂራ አለ በጣም የወረደች የሆነች አስጠሊታ የሆነችዋ ደግሞ ይሄ በጣም እንትን ያለች ምንድነው አለ ቢضد من ذلك ከዚህ በተቃራኒ ነው የምታገኙት በደል ላይ ታገኛላችሁ ስርቆት የተለያየ ነገር ላይ ታገኛላችሁ فكل نفس تميل الى ما يناسبها ويشاكلها እያንዳንዷ ነፍስ ወደሚመጥናት ወደሚበጃት ወደሚጋራት ነገር ነው የምትሄደው ጥሩ ከሆነች መጥፎ ቦታ አታገኛትም መጥፎ ከሆነች ጥሩ ቦታ አታገኛትም ኢብኑ አልቀይም ረሂመሁላህ ተዓላ አልፈዋኢድ በተሰኘው መጽሐፋቸው ላይ ያስቀመጡት ነው አላህ ካለ ያንንም ኪታብ ሰፋ ይላል ግን እንመለከተዋለን አጠር አድርገን ሙختصር አድርገን ማለት ነው ስለዚህ የሼኹ ዋና ዓላማ በቃ ነፍስን ማጥራት መቻል አለብን ነው ነፍስ ሊጠራ ይገባል
አይደለም? ሁላችንም እንስማማለን ነፍስ መጥራት አለበት የሚለው ላይ። እንዴት እናጠራዋለን የሚለውን ግን መቃዒዳ ደረጃ ያስቀምጡልናል። ኢንሻአላህ በቀጣይ ወደ 2 ሰፍሐዎች በኋላ ወደ ቃዒዳዎቹ እንገባለን፣ ወደ ዋና መስፈርቶቹ። እነዛ መስፈርቶች ተውሂድ እያልን በጣም ውብ የሆነ መንገድ የምንመለከት ይሆናል። አላህ ስብሓነሁ ወተዓላ ሰምተው ከሚጠቀሙ ተናግረው ከሚተገብሩ ሰምተውም ከሚተገብሩ እናንተንም እኔንም አላህ ያድርገን። ሱብሓነከ አላሁመ ወቢሐምዲከ አስተግፊሩከ ወአቱቡ ኢለይክ። በቀጣይ ቪዲዮ ኢንሻአላህ እንገናኛለን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።